እግዚአብሔር አባት ነው። አዎ እግዚአብሔር አባት ነው። አዎ ስለዚህ እግዚአብሔር ራሱ ደግሞ አባት ነው። ስለዚህ ለአባት አባት አለው ማለት ነው። እዚህ ጋር እግዚአብሔር የሚለው አብን ነው። አብ የወልድ አባት ነው። የጠየቅኩህ አንተ እንደምትጠይቀው እንደሱ አይነት እድል እኮ ሰጥተህ አታውቅም። ይኸው አሁን እኔ ብጠይቅህ እግዚአብሔር የእግዚአብሔር አባት ነው ብለኛል። አዎ አብ የወልድ አባት ነው። እግዚአብሔር የሚለው ስለ አብ አልጠየቅኩም፣ ስለ ወልድ አልጠየቅኩም። አብ ወልድ የሚል ቃል አላነሳሁም። የጠየቅኩህ ምን እንደጠየቅህ ላስረዳህ። እኔ የጠየቅኩህ ኢምፕሊሲትሊ ጠይቅህ አሁን ለምን እሺ ወይ ደቂቃ ስጠኝና እኔ አብራራለሁ። ማብራሪያ ጊዜ ሰጥተህ እኮ አታውቅም። እኔ የጠየቅኩህ አልጠየቅኩም፣ እንደዚህ አልጠየቅኩም እያልኩ እኮ ነው። አንተ ራስን ስለማትሰማ ነው እንጂ እኔ እንደዚህ አልጠየቅኩም ነው የምትለው። ስለዚህ ያው ስለ አብ አልጠየቅኩም። አትደርብ ሳሚዬ፣ አትደርብ። እንደዚህ አልጠየቅኩም እያልክ ሰውን ስታዋክብ ስለምትውል እንድታውቀው ብዬ ለሰው የሚያምነው ነገር ምን እንደሆነ የሚያስረዳበትን እድል መስጠት ያስፈልጋል። አንተ ግን እንደሱ አይደለም የምታረገው። እንደዚህ አልጠየቅኩም። ስለዚህ እኔ አሁን አብ ብዬ ጠይቄሃለሁ። ለዛ ነው አብ የሚባል ጠይቄሃለሁ። አባት ስትል አባት ማለት አልጠየቅኩም። ሳሚ እንኳን ደህና መጣ። እግዚአብሔር ይመስገን ደህና ነኝ ያለው። በጣም አንድ ጥያቄ በተደጋጋሚ እያነሳ በቃ እንደው አንድ ቀን አገኛለሁ ምናልባት ፈቅደህ ከመጣ እያልኩ እየጠበቅኩ ነበረ። እስኪ ሮሜ መጽሐፍ ምዕራፍ 15 ቁጥር 4 እስኪ ያውጣልኝ። ቁጥር 5 እሺ ቆይ የኢየሱስ ክርስቶስ አባት የሚለው ክፍል ማለት ነው። አዎ በአንድ ልብ ሆናችሁ የሚለው ሮሜ 15 በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሀሳብ መሆንን ይስጣችሁ ይላል። ብዙ ጊዜ ስሰማ ኢየሱስ እግዚአብሔር ነው ብለህ ስታስተምር እሰማለሁ። ልክ ነው። ዛሬም ኢየሱስ እግዚአብሔር ነው ነው። አዎ ነው። እና አሁን እዚህ ጋር እንግዲህ እግዚአብሔር እርሱም የእግዚአብሔር አባት ነው። እግዚአብሔር አባት ነው። አዎ እግዚአብሔር አባት ነው። አዎ ስለዚህ እግዚአብሔር ራሱ ደግሞ አባት ነው። ስለዚህ ለአባት አባት አለው ማለት ነው። እዚህ ጋር እግዚአብሔር የሚለው አብን ነው። አብ የወልድ አባት ነው። የጠየቅኩህ አንተ እንደምትጠይቀው እንደሱ አይነት እድል እኮ ሰጥተህ አታውቅም። ይኸው አሁን እኔ መልስልኝ ብጠይቅህ እግዚአብሔር የእግዚአብሔር አባት ነው ብለኸኛል። አዎ አብ የወልድ አባት ነው። እግዚአብሔር የሚለው ስለ አብ አልጠየቅኩም፣ ስለ ወልድ አልጠየቅኩም። አብ ወልድ የሚል ቃል አላነሳሁም። የጠየቅኩህ ምን እንደጠየቅህ ላስረዳህ። እኔ ኢምፕሊሲትሊ ጠይቅህ አሁን ለምን ወይ ደቂቃ ስጠኝና እኔ አብራራለሁ። ማብራሪያ ጊዜ ሰጥተህ እኮ አታውቅም። እኔ የጠየቅኩህ አልጠየቅኩም፣ እንደዚህ አልጠየቅኩም እያልኩ እኮ ነው። አንተ ራስን ስለማትሰማ ነው እንጂ እኔ እንደዚህ አልጠየቅኩም ነው የምትለው። ስለዚህ አሁን ስለ አብ አልጠየቅኩም። አትደርብ ሳሚዬ፣ አትደርብ። እንደዚህ አልጠየቅኩም እያልክ ሰውን ስታዋክብ ስለምትውል እንድታውቀው ብዬ ለሰው የሚያምነው ነገር ምን እንደሆነ የሚያስረዳበትን እድል መስጠት ያስፈልጋል። አንተ ግን እንደሱ አይደለም የምታረገው። እንደዚህ አልጠየቅኩም። ስለዚህ እኔ አሁን አብ ብዬ ጠይቄሃለሁ። ለዛ ነው አብ የሚባል ጠይቄሃለሁ። አባት ስትል አባት ማለት አልጠየቅኩም።
ትርጉም አልጠየቅኩም። አብ ማለት ምን ማለት ነው? ጥያቄህን ግልጽ አድርገህ ጠይቀኝና ከዛ በኋላ ልመልስ። ጥያቄ አሁን ጥያቄ ያለው አብ ብዬ ጠይቄሃለሁ። አብ ብዬሃለሁ ወይ? አሁን አብ ምንድን ነው ብዬ ጠይቄሃለሁ። አብ ሚል ቃል አልተጠቀምኩም። በቃ ካልተጠቀምኩ ተወው። ወልድ ማለት ምንድን ነው ብዬ ጠይቄሃለሁ። የወልድንም ትርጉም ንገረኛ አላልከኝም። በቃ ስላልጠየቅኩ ወልድ ማለት እንዲህ ነው አብ ማለት እንዲህ ነው አትበለኛ። አልጠየቅኩም። ለምን መሰለኝ የማደርገው ሳሚ፣ ሰው በመንፈሳዊ ነገር በምንናገርበት ጊዜ ሀሳቡን መረዳት ያስፈልጋል እንጂ አንድን ሰው ይህን አልጠየቅኩም ብለህ አፋፉን ስላልከው አወቅክ ማለት አለ። ያን ነገር ማድረግ ይቻላል። እዚህ ጋር ምንም አይጠቅምም ግን ስለዚህ አሁን በአንተ ሎጂክ ሄደን እዚህ ጋር ኢየሱስ እግዚአብሔር ነው ብለኸኛል። እግዚአብሔር ደግሞ አባት አለው ብለኸኛል። እግዚአብሔር የእግዚአብሔር አባት ነው ብለኸኛል። ወልድ አብ የወልድ አባት ነው። የስ አሁን እግዚአብሔር አባት ነው ስለ አዋል አልከኝ ብያለሁ። እግዚአብሔር አብ መጽሐፍ ቅዱስ ላይ አልጠየቅኩም። ስለ እግዚአብሔር አብ የሚል አልጠየቅኩም። እግዚአብሔር አብ የሚባል ሀሳቤን ልናገር። ምክንያቱም ሀሳብ አይደለም የጠየቅኩህን ነው የምትመልሰው ሳሚ፣ ሀሳብ አይደለም። እንደዚህ ሀሳብ እድል ሰጠኝ ስለማታውቁ እድል እየተሰጠኝ አይደለም እና እኔ አሁን አልጠየቅኩም። ሳሚዬ አትደራርብ። መደራረብ ሳይሆን እሺ ልናገር እየተናገርኩ ነው። እድል ስሰጥህ ትናገራለህ። አትደራርብ። እሺ ቀጥል። እግዚአብሔር አብ የሚባል ቃል ተጠቅሜያለሁ ሳሚ። ባትጠቀምም ክፍሉ አልጠየቅኩህማ። ካልተጠቀምኩኝ አልጠየቅኩህም። ስለዚህ ያልጠየቅኩህን ነገር አትናገር። እኔ እግዚአብሔር አብ የሚባል ቃል ጥያቄን ጠይቀኝና ከዛ በኋላ እኔ ሀሳቤን እሰጣለሁ። ችግር የለም እኮ። ስለዚህ ያልጠየቅኩህን አይደለማ የምትናገረው ሳሚ፣ የጠየቅኩህን ብቻ። ለምንድን ነው ይህንን የማደርገው? ምክንያቱም አንተ እንደዚህ አይነት እድል እኔ አልጠየቅኩም፣ ይህን አልጠየቅኩም እያልክ ሰዎችን ስለምታዋከብ ነው። ያ መንገድ አያዋጣም። እንደሱ ማድረግ ስለቻልክ አንድ ክፍል ውስጥ አስገብተህ ሰውን ከዛ በኋላ በቃ ካልሆነ አስወጡት በቃ ብለህ ስላስወጣ ምንም እውቀት አይደለም እሱ። እሺ አሁን ወደ ፖይንቱ እንመለስ። እግዚአብሔር የጌታችን ኢየሱስ ክርስቶስ አባት የሚለው ላይ ኢየሱስ ክርስቶስ የሚለው እግዚአብሔር ነው ወይ ስልህ አዎ አልከኝ። እግዚአብሔር የእግዚአብሔር አባት ነው ስልህ አዎ ብለኸኛል አይደለም ሳሚ? እሺ መጽሐፍ ቅዱስ ውስጥ እግዚአብሔር የእግዚአብሔር አባት ነው የሚል ማስረጃ ስጥ። ኦኬ እሺ ልናገር። አሁን እንዳታቋርጠኝ። ንግግር አይደለም ጥቅስ ነው፣ ማስረጃ ነው የምፈልገው። እግዚአብሔር የእግዚአብሔር አባት ነው የሚል ማስረጃ። እሺ ከሰማኝ ነው። አሁን እንዳታቋርጠኝ። ሰው ልናገር ምዕራፍና ቢያንስ ልናገር። እሺ ልናገር። እሺ ቢያንስ ኧረ ልናገር ፕሊዝ ልናገር። ኦኬ ሮሜ 15 ከ5-6 ላይ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱ እግዚአብሔር የእግዚአብሔር አባት ነው የሚል ሳሚ እኮ ልናገር። እሺ እንድትናገር አይደለም ማስረጃ እንድትለው እየሰጠው እኮ እሺ ልናገር። ሳልናገር የምትነግረኝ ጥቅስ ነው። እኔ አልወጣም። እኮ ልናገር። እሺ የምትናገረው እኮ እሺ ልናገር። ቴንክ ዩ እኮ እሺ ልናገር። ቢያንስ አንድ ደቂቃ ሳታቋርጠኝ ላውራ። አንድ ደቂቃ ላውራ። ቤኪ አሁን ካስተዋልክ መሰለው እኔ እንድናገር እየፈቀድክልኝ አይደለም። ጥቅስ ከሆነ እፈቅድልሃለሁ እኮ። እሺ ልናገር። እሺ ስማኝ። እሺ ጥቅስ ከሆነ እሰማሃለሁ። ቴንክ ዩ ኧረ እሺ ልናገር። ወይ በደቂቃ ስጠኝና እናውራ። ካልሆነ ደግሞ መነጋገር እንደዚህ ነው የምታደርገው። ለማንም ሰተህ ስለማታውቅ ፊል እንድታደርገው ስለምፈልግ ወይ በደቂቃ እናውራ። እኔ እናንተ ይፋዊ ተቀበላለህ። ሳሚ እግዚአብሔር የእግዚአብሔር አባት ነው የሚል ጥቅስ ይፋዊ የውይይት ጥሪ ትቀበላለህ ወይ? አሁን ምክንያቱም ሳይሆን መነጋገር ይቻላል። የውይይት ጥሪ ትቀበላለህ ወይ? እሱም በኋላ እንናገራለን። የውይይት ጥሪ ትቀበላለህ ወይ? እኮ ልናገር። እኮ ልናገር። እሺ ልናገር። አሁን አንዴ እሺ እኮ እንዳታቋርጠኝ። ሮሜ 15 እሺ እንዳታቋርጠኝ። እሺ ፕሊዝ። እኔ አልወርድም። አንተ ካወረድከኝ እወርዳለሁ፣ ችግር የለም። እኔ ግን አልወርድም።
ቁጭ ብለህ ሁለተኛ እንደዛ አይነት ነገር የምታደርገው ነገር ለሰዎች እድል እየሰጠ ሀሳባቸው እድል እየተሰጠ እንጂ በአንድ ልቦናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስን አባት ታከብሩ ዘንድ ይላል። እዚህ ጋር እግዚአብሔር የሚለው ለምንድን ነው አብስና እኮ አሁን ቀጥይ እየመለስኩ ነው አይደለም። እግዚአብሔር አባት ነው የሚል ጥቅስ ስጠኝ። እሱም የጌታችን ኢየሱስ ክርስቶስ ይላል። ጌታችን የሚለው እዛ ጋር አምላካችን ነው። እግዚአብሔር አባት ነው የሚል ጥቅስ ሳሚ ይሄ ክፍል ይላል። ይሄው ራሱ ክፍል ሳሚ እዚህ ላይ እግዚአብሔር የኢየሱስ ክርስቶስ አባት ይላል እንጂ እግዚአብሔር አባት አይደለም። ኒውት አታርገኝ። የጌታ አባት አይደለም። የጌታ አባት አይደለም። የጌታ አባት የሚል አይደለም። እግዚአብሔር አባት የሚል ይሄ ጌትነቱ እግዚአብሔርነት አይደለም። ጌትነቱ እግዚአብሔርነት አይደለም። ጌትነቱ እግዚአብሔርነት አይደለም። ጌትነቱ እግዚአብሔርነት አይደለም ነው። አንተ አሁን ኢየሱስ ጌታ ነው ስትል ኢየሱስ አምላክ ነው እያልከኝ አይደለም? አይደለም። አልጠየቅኩም። ኢየሱስ ጌታ ነው ስትል ኢየሱስ እግዚአብሔር ነው እያልክ አይደለም ወይ? ይኸው የጌታ አባት ይላል። እግዚአብሔር የጌታ አባት ነው። እግዚአብሔር የጌታ አባት ነው። አልጠየቅኩም። ጠይቀኸኝ መለስኩልህ። እግዚአብሔር የጌታ አባት ነው። እግዚአብሔር የጌታ አባት ነው ወይስ ጌትነት እግዚአብሔር ጌታ አይደለም? ጥያቄ ውስጥ የለም ሳሚ። አምላክነትና ጌትነት ልዩነቱ ምንድን ነው? አምላክነትና ጌትነት ልዩነቱ ምንድን ነው? አምላክነትና ጌትነት ልዩነቱ ምንድን ነው? ወይስ ካላወቅ ችግር የለም። የአምላክነትና የጌትነትን ልዩነት ካላወቅ ችግር የለም። ይኸውልህ አምላክነትና ጌትነት ልዩነት የለው የሚል ውይይት ስናደርግ ምንድን ነው አሁን እኔ ልዩነቱ ምንድን ነው? ምክንያቱም እግዚአብሔር የጌታ አባት ነው። የጌታ አባት ነው ማለት እግዚአብሔር የአምላክ አባት ነው ማለት ነው። ምክንያቱም ጌትነቱ የአምላክነት ነው። አወረድከኝ፣ ይኸው ፈራህ፣ አወረድከኝ። አየህ፣ የለም። ስለዚህ ሌላ ጊዜ እንደዚህ አታር እግዚአብሔር የእግዚአብሔር አባት ነው የሚል ማስረጃ አለኝ ያልከው ጠየቁ፣ የለም። እሺ፣ ስለዚህ ሌላ ጊዜ እንደዚህ አታድርግ። ሰዎች እድል ይሰጣቸው። ማስረጃ ሲፈልጉ ለሚናገሩት ነገር አልጠየቅኩም፣ እንደዚህ አላልኩም፣ እንደዚህ አይደለም እያልክ ሰው ማድረግ ይቻላል። በጣም ቀላል ነገር ነው ማለት ነው። ኦኬ፣ በጣም ቀላል ነው። እንደዚህ አታርግ ማለት ነው። እግዚአብሔር አባት ነው የሚል ጥቅስ መጽሐፍ ቅዱስ ውስጥ ልታገኝ አትችልም። ወልድ የወልድ ልጅ ነው የሚል መጽሐፍ ቅዱስ ውስጥ ልታገኝ አትችልም። እሺ፣ ሌላ ጊዜ እንደዚህ እንዳታረግ ነው።